አሜሪካኖች በገዛ መንግስታቸው 3600 ቶን ወርቅ ተዘረፉ። የአውሮፓውያን አቆጣጠር በ1933 ነሐሴ 6 ሁሉም ወርቅ የያዘ አሜሪካዊ እንደ ወንጀለኛ ተቆጠረ። የተፈጠረው እንደዚህ ነው። ነሐሴ 6 ጠዋት ፕሬዝዳንት ሮዝቬልት ማንኛውም ወርቅ የገዛ ሰው ወርቁን ለመንግስት ካልመለሰ የ10 ዓመት ጽኑ እስራት እንደሚጠብቁ አስጠነቀቀ። በዚህም የተደናገጡት ሰዎች ለመንግስት ወርቃቸውን አስረከቡ። ታዲያ ይህን ነው ህጋዊ ሌብነት የሚሉት። በታሪክ ታላቁ ዝርፊያም ነው። ዛሬ አሜሪካኖች እንዴት በገዛ እጃቸው 3600 ቶን የሚመዝን ንጹህ ወርቅ ለመንግስት እንዳስረከቡና እንዴት እንደተታለሉ እንመለከታለን። አብራችሁ በ1933 አሜሪካ በታሪኳ ውስጥ ከፍተኛውን የኢኮኖሚ መዋዠቅ ያስተናገደች ነበር። ግሬት ዲፕሬሽን በአንድ ጊዜ በለጸገችውን ሀገር ወደ ድሃና ስራ አጥነት አወረዳት። በየጊዜው ባንኮች እየተዘጉም ነበር። ዜጎችም የቆጠቡትንና ቤታቸውን አጥተዋል። አንዳንዶችም ልጆቻቸውን ለመመገብ አልቻሉ። ፍርሃትና ድንጋጤም ሰፍኖ ነበር። በዚህ ጊዜ ሰዎች ደህንነታቸውን ፈልገው ነበር። ይህንንም ለማረጋገጥ ደግሞ ወርቅ ገዝተው ማስቀመጥ ጀመሩ። አዲሱ ፕሬዝዳንት ፍራንክሊን ሮዝቬልት እንደዚህ አላሰበም ነበር። እሱ የሚያስበው እነዚህ በግለሰቦች እጅ የሚገኙ ወርቆች ለኢኮኖሚ ማደግ እንቅፋት እንደሆኑ ነበር። ኢኮኖሚውን ለማዳን እያንዳንዱ በግለሰቦችና በድርጅቶች እጅ ላይ የሚገኙ ወርቆች ሁሉ መውሰድ እንዳለበት እቅድም አወጣ። ስለተከሰተው ነገር በደንብ ለመረዳት ስለ አሜሪካ ፋይናንሻል ስርዓት ከስር መሰረቱ ማወቅ አለብን። ከ1879 ጀምሮ አሜሪካ ከብር ኖቶች ይልቅ በወርቅ ምንዛሬ ነበር የምትተዳደረው። እያንዳንዱ ዶላር ከተወሰነ ወርቅ ጋር እኩል ነበር። ይህ ደግሞ መንግስት በፈለገ ጊዜ ገንዘብ ማተም እንዳይችል አድርጎታል። ለ10 ዓመታት የስርዓት ሰርቶ ነበር። እኛ ገንዘብ ቤታችን እንደምናስቀምጠው ሁሉ በዛን ጊዜ የነበሩ ሰዎች ወርቅ ነበር በቤታቸው የሚያስቀምጡት። ነገር ግን በ1929 የአክሲዮን ገበያ በመውደቁ ምክንያት ሁሉም ነገር ተቀየረ። ባንኮቹ ሲከስሩ ብዙ ሰዎች በፍርሃት ገንዘባቸውን ለመውሰድ ወደ ባንክ መሯሯጥ ጀመሩ። ነገር ግን የፈለጉት የወረቀት ገንዘብ ሳይሆን እውነተኛ ወርቅ ነበር። በ1933 ግን ችግሩ በጣም አሳሳቢ የሆነ መጣ። በየጊዜው ብዙ ወርቆች ከባንክ እየወጡ ነበር። በዚህ ከቀጠለ ደግሞ የወርቅ ዋጋ ስለሚቀንስ ኢኮኖሚውን አደጋ ላይ ይጥለዋል። ይህን አስመልክቶ ነበር ፕሬዝዳንት ሮዝቬልት ሁሉም ወርቅ የያዘ ሰው ለመንግስት እንዲመልስ ማስጠንቀቂያ የሰጠው። ነሐሴ 5 1933 ፕሬዝዳንት ሮዝቬልት በነበረው የአንድ ወር የዋይት ሃውስ ቆይታው የኢኮኖሚ መናጋቱ ከአቅሙ በላይ ሆኖ ነበር። ፕሬዝዳንቱም በአሜሪካ ታሪክ ለየት ያለ የመጨረሻውን ውሳኔውን በፊርማው አረጋገጠ። ኦፊሻላዊ ርዕሱ የወርቅ ሳንቲም፣ የወርቅ ብርና የወርቅ ሰርተፍኬት መያዝን መከልከል ነበር። ነገር ግን ትርጉሙ ቀላል ነበር። በ25 ቀናት ውስጥ ሁሉም አሜሪካውያን ወርቃቸውን ለመንግስት እንዲሰጡ ነበር የተገደዱት። የተፈቀዱት ልዩ ሁኔታዎች እጅግ ትንሽ ነበሩ። ጌጣጌጦች፣ የጥርስ ክሮኖች፣ ልዩ ሳንቲሞች እና ትንንሽ ለኢንዱስትሪ ጥቅም የሚሆኑ ወርቆች ብቻ ነበሩ። ሌላውን ሁሉንም መንግስት ይወስደዋል። ዋጋውም በአውንስ $20 ከ67 ነበር። ምንም አይነት ድርድር አልነበረው። ይህን ላላደረገ ሰው ቅጣቱ ደግሞ የ10,000 ብር ዶላር ቅጣት ወይንም 10 ዓመት በሚደርስ እስር መቀጣት ነበር። ከዛም ከባሰ ደግሞ ሁለቱም በአንድ ላይ ሊሆን ይችላል። የዚህን አስከፊነት በደንብ ለመረዳት ደግሞ የአንድ አሜሪካዊ በአማካኝ ደሞዝ በአመት ሲሰላ $1,600 ነበር። ቅጣቱን ለመክፈልም ደግሞ
6 ዓመት መስራት አለባቸው። ፕሬዝዳንት ሮዝቬልት ህዝቡን በዚህ ብቻ ማስፈራራት በቂ ስላልሆነ የፕሮፓጋንዳ ዘመቻ ጀመረ። ይህን ተከትሎ ጋዜጦች ወርቅ መያዝ ራስ ወዳድነት ነው ብለው ጻፉ። ሬዲዮዎችም ወርቅ መመለስ አገር ወዳድነት ነው ብለው ማሰማት ጀመሩ። ባንኮች ሰሌዳዎችን አንጠለጠሉ። ሰሌዳዎችም ወርቅ ስጡ፣ አሜሪካን አድኑ የሚል መልእክት ነበራቸው። በዚህ ፕሮፓጋንዳ ምክንያት ቤታቸው ወርቅ ያስቀመጡ ሰዎች ራስ ወዳድ እንደሆኑና የሀገሪቱ ጠላት እንደሆኑ መታሰብ ተጀመረ። ፕሮፓጋንዳው የእውነትም ሰርቶ ነበር። ህዝቡ እየተዘረፈ እንደነበር ግን በጭራሽ አልገባውም ነበር። በ1933 ሜይ 1 ላይ ባንኮች ወርቆችን የመመለሻውን የመጨረሻውን ቀን ለጠፉ። ብዙ ሰዎች የአባቶቻቸውን ሀብት ሲቆጥቡ የነበረውን ይዘው ለመመለስ ተሰለፉ። በአንድ ወር ውስጥ 2,976,000 አውንስ ወርቅ ተሰበሰበ። በአጠቃላይ 3,673 ቶን ወርቅ ከኢኮኖሚው ተወሰደ። አሜሪካውያን በፈቃዳቸው 2,976,000 አውንስ ወርቅ ለመንግስት ሰጡ። ይህ በዚያን ጊዜ ዋጋው በግምት 118 ሚሊዮን ዶላር ነበር። ወደ ዛሬ ገንዘብ ከተቀየረ ደግሞ 10 ቢሊዮን ዶላር ይደርሳል። ነገር ግን ይህ የግለሰቦች ወርቅ ብቻ ነበር። ከዚህ በተጨማሪ የኩባንያዎች፣ የባንኮችና የተለያዩ ድርጅቶች ወርቅ ሲጨመር አስቡት። በአጠቃላይ መንግስት ከአሜሪካ ኢኮኖሚ 3673 ቶን የሚጠጋ ወርቅ ወስዷል። የዚህ ታሪኩ አሳዛኝና አስገራሚ ቅርጽ ምን መሰላቸው? በዚያን ዘመን ብዙ አሜሪካውያን ወርቅ በግላቸው ይዙ ነበር። አንዳንዶች ከትውልድ ወደ ትውልድ የተላለፈ ሀብታቸውም ነበር። ከ1848 እስከ 1860 ድረስ በካሊፎርኒያ ተራሮች ውስጥ ደፋር የማዕድን አውጪ ሰራተኞች ከ750,000 ፓውንድ በላይ ውድ ወርቅ አውጥተውም ነበር። ይህ ወርቅ ወደ ሳንቲሞች ተቀይሮ በአሜሪካ ቤተሰቦች ውስጥ በጥንቃቄ ይጠበቅ ነበር። ከ1850 ጀምሮ ከካሊፎርኒያ ወርቅ የተሰሩ $20 የወርቅ ሳንቲሞች ደብል ኤግል ተብለው የሚጠሩ ነበሩ። እያንዳንዱ ሳንቲሞች ታሪክንና የተሻለ ህይወት የመኖር ተስፋን የያዙም ነበሩ። አሁን ግን መንግስት ይህንን ሁሉ ቅርስ እንዲሰጡ አድርጓቸዋል። የተወሰደው ወርቅ መጠን ምን ያህል እንደነበር ለማስረዳት አንዳንድ ንጽጽሮችን እንመልከት። 3673 ቶን ወርቅ ከዘመናዊ ቻይና የወርቅ ክምችት በላይ ነው። እናም ከሩሲያ የወርቅ ክምችት 2 እጥፍ የሚጠጋም ነው። የወርቅ ወደ መደበኛ ባር ተቀይሮ ወደ ላይ ቢደረደር ቁመቱ ከኤቨረስት ተራራ ይበልጣል። በዘመናዊ ዋጋ ቢሸጥ ገቢው 395 ቢሊዮን ዶላር ይሆናል። በዚህ ገንዘብ 26 የኒውክሌር ኃይል ማመንጫ ማቋቋም ይቻላል። ወይንም በሳን ፍራንሲስኮ ያለውን ሁሉንም ንብረት 3 ጊዜ መግዛት ይቻላል። አሁን ግን የታሪኩን በጣም አሳዛኝ ክፍል እንመለከታለን። መንግስት አንድ ወርቅን በአውንስ $20 ከ67 እየገዛ እንደነበር እንዳትረሱ። እንደ አውሮፓውያን አቆጣጠር በ1934 ጃንዋሪ 30 ወርቆቹ ከተወሰዱ ከአንድ ዓመት በኋላ ፕሬዝዳንት ሮዝቬልት የወርቅ ሪዘርቭ አክት ሕግን ፈረመ። በአንድ ሌሊት ውስጥ የወርቅ ዋጋ በአውንስ 35 እንዲሆን ተደረገ። ቀላል ሂሳብ ነው። መንግስት በ20.67 ገዛ። ከጥቂት ወራት በኋላ ዋጋው 35 ሆነ። በዚህም ወደ 70% የሚጠጋ ትርፍ አገኘ። ከአሜሪካ ዜጎች የተወሰደው ወርቅ በግምት 2.8 ቢሊዮን ትርፍ አስገኘ። በዚያን ዘመን ይህ አስደናቂ ትርፍ ነበር። ለንጽጽር የ1934 የአሜሪካ ፌዴራል በጀት በአጠቃላይ 6 ቢሊዮን ብቻ ነበር። ይህ ማለት በ1934 የመንግስት ወጪ ከግማሽ በላይ በራሱ ዜጎች ሀብት ተደግፎ ነበር ማለት ነው። ወርቃቸውን በቅንነት እየሰጡ አሜሪካውያን ዋጋው በፍጥነት የሚቀንስ የወረቀት ገንዘብ ብቻ በእጃቸው ይዘው በቀድሞ ሀብታቸው መንግስት እጅግ ትርፋማ ሆኖበት እየተመለከቱ ቀሩ። በእርግጥ ሁሉም አሜሪካውያን ጸጥ ብለው አልተቀበሉም። አንዳንድ ሰዎች ለመቃወም ሞክረውም ነበር። ከነርሱ በጣም የታወቀው ጉዳይ የሳን ፍራንሲስኮ የተሳካለት ነጋዴ የነበረው የፍሬድሪክ ባርበር ካምፕቤል ነበር። ከ200,000 በላይ ዋጋ ያላቸው
ወርቆችም ነበሩት እና እነሱን ላለመስጠት ተቃውሞ ነበር። ካምፕቤል ከፍተኛ ጠበቆችን ቀጥሮ መንግስት ላይም ክስ አቀረበ። የህዝብን ወርቅ መውሰድ የአሜሪካ ህገ መንግስትን 5ኛ ማሻሻያን እንደሚቃወም ይናገር ነበር። 5ኛው ማሻሻያ የዜጎችን ያለ ፍትሃዊ ክፍያ ከግል ንብረታቸው መውሰድ ይከላከል ነበር። ጉዳዩ እስከ ዩኤስ ከፍተኛ ፍርድ ቤት ድረስም ሄዶ ነበር። በ1935 ፍርድ ቤቱ መንግስት የገንዘብን ዋጋ ለመቆጣጠር ህጋዊ መብት አለው ብሎ ወሰነ። ይህም ማለት ፍርድ ቤቱ መንግስት የፈጸመውን እርምጃ ህጋዊ አደረገው ማለት ነው። ካምፕቤል ተሸነፈ። በዚህም ምክንያት ካምፕቤል ስነ ልቦናው ተጎድቶ ነበር። ውሳኔው በሚወሰንበት ጊዜ በድንጋጤ ልቡን አሞት ወድቆም ነበር። ከዚህ በላይ በጣም የሚያሳዝነው ነገር መንግስትን የመቃወም ሐሳብ ያላቸው ሰዎች እንደማይሆን በዚህ አረጋገጠላቸው። አንዳንድ ሰዎች ከመንግስት ለመደበቅ ሞክረው ነበር። ነገር ግን በሚያስገርም ሁኔታ ኤፍቢአይ የቤት ለቤት ፍተሻ እንዲጀምርና ባንኮች የሚያጠራጥር የገንዘብ ልውውጦች ካሉ ሪፖርት እንዲያደርጉም ተደረገ። ትዕዛዙ ከተላለፈ ከ3 ዓመታት በኋላ በሺዎች የሚቆጠሩ የወንጀል ክሶች ተከፈቱ። አብዛኞቹ በእስር ቤት ቅጣትና እጅግ ከባድ የገንዘብ ቅጣት ተቀጡ። አሁን የአሜሪካ መንግስት ብዙ የወርቅ ሀብት አከማችቶ ስለነበር የሚያከማችበት ቦታ ማግኘት አስፈላጊ ሆነ። ስለዚህ በኬንተኪ ውስጥ ያለው ፎርት ኖክስ የዓለማችን እጅግ የተጠበቀ የማከማቻ ማዕከል ተከፈተ። ግንባታው በ1936 $560,000 ወጪ ተጀመረ። ቤቱ እንደ እውነተኛ ምሽግ ነበር። ከ1 ሜትር በላይ ውፍረት ያለው ጠንካራ ኮንክሪት ግድግዳው 20 ቶን የሚመዝን የመግቢያ በር፣ እጅግ ውስብስብ የመቆለፊያ ስርዓት። ሙሉ ኮዱን አንድ ሰው ብቻ አያውቅም። ኮዱ በብዙ ሰዎች መካከል ተከፍሎ ነው የተሰራው። 24 ሰዓት ጥበቃ በዙሪያው የተዘረጋለትና ለ1930ዎቹ ዘመን እጅግ የተሻለ የቪዲዮ ክትትል ስርዓት የነበረው እስከ 1941 ድረስ ከ650 ሚሊዮን አውንስ በላይ ወርቅ በፎርት ኖክስ ውስጥ ተከማችቶም ነበር። ይህም ከአሜሪካ አጠቃላይ የወርቅ ክምችት ከግማሽ በላይ ነበር። ከጥቂት ዓመታት በፊት ይህ ወርቅ የአሜሪካ ቤተሰቦች ንብረት ነበር። ታዲያ ይህ ነገር የአሜሪካን ኢኮኖሚ አዳነ ማለት ነው? ትክክለኛ አንድ መልስ የለም። ብዙ ዘመናዊ ኢኮኖሚስቶች የፕሬዝዳንት ፍራንክሊን ሮዝቬልት ፖሊሲ አሜሪካ ከግሬት ዲፕሬሽን በፍጥነት እንድትወጣ አድርጓታል ብሎ ያምናሉ። በአንድ ጎን ግን ይህ ፖሊሲ ብዙዎች ኢሞራላዊ ነበርና ለአሜሪካ ሕዝብ የተሰጡ ተስፋዎችንም የሚጥስ ነበር ተብሎም ይታመናል። ዛሬም የአሜሪካ ወርቅ በፎርት ኖክስ እና በሌሎች የመንግስት ማከማቻ ቦታዎች ይገኛል። በይፋ 8133 ቶን እንዳለ ይነገራል። ነገር ግን በእርግጠኝነት ማንም አያውቅም። የመጨረሻው የህዝብ ኦዲት በ1974 ተካሂዶ ነበር። አንዳንዶች በዚያን ጊዜ እንደነበረው መንግስት ህዝቡን ማታለሉ አሁንም እንደቀጠለ ነው ይላሉ። ግን ይህ ሌላ ታሪክ ነው። ከዚህ ታሪክ እንደምንረዳው የህዝብ ሀብት ተጭበርብሮም ቢሆን አሜሪካ ኢኮኖሚዋን ማትረፍ ችላለች። ስለዚህ ስትራቴጂ አዎንታዊና አሉታዊ ጎኖች በብዙ ኢኮኖሚስቶች የተለያየ ሀሳቦች ይነሳሉ። እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።